ሰይጣን ሴጋን ላቆሙ ሰዎች መልእክት ተናገረ። እንዴት አትሉኝም? ጄሚናይ የተባለ አርቲፊሻል ኢንተለጀንስ ሁላችሁም ሰምታችኋል ብዬ ተስፋ አደርጋለሁ። እንዲህ ብዬ ጥያቄ ያቀረብኩ። ጥያቄውን የጠየቅኩት አብዛኛው ሰው በሴጋ ሱስ ተይዟል፣ ግማሹ ወጥቷል። ነገር ግን ተመልሶ ራሱን እዛ ማስተር ቤት እያደረገ ያገኘዋል። ጥያቄው ተመልሰው እንዳይገቡና ተመልሰው የሚገቡበትን መንገድ መጥረግ ነው። ሴጋ ከሰይጣን ዘንድ እንደሆነ ሁላችንም እናውቃለን። ሰይጣን የሰውን ልጅ ዓላማ ለማሳት የሚጠቀምበት ትልቁ መሳሪያው ነው። ተመልሶ እንዳያጠምዳችሁ በማሰብ ነው። እመኑኝ፣ ተራ ዝባዝንክ አይደለም። አውቃለሁ ይህን ቪዲዮ ጨርሳችሁት እንድታዩት አይፈልግም። ምክንያቱም ይህ ቪዲዮ ሰይጣን ሴጋ እንድታደርጉ የሚገፋፋበት መንገድ ስለሚያጋልጥ። ለሌሎችም ሼር እንዲሁም ላይክ ማድረግ እንዳይረሳ። ለቻናሉ